ታሪክ ተሰርቷል። የአባቶቻችን ቃል በልጆቻቸው ተፈጽሟል። እንኳን ደስ አላችሁ። የከፍታችን ፈርጥ የታሪካችን ማሳያ ማህደር የሆነው ደብረ መንክራት አቡነ ተክለ ሃይማኖት ገዳም ሕንጻ ቤተክርስቲያን ምረቃ ማብሰሪያ መርሃ ግብር ሚያዝያ 26 2017 ዓ.ም በወላይታ ሶዶ ከተማ በጉተራ አዳራሽ ከቀኑ 6 ሰዓት ጀምሮ በድምቀት ይካሄዳል። በዚህ ታላቅ ማብሰሪያ መርሃ ግብር ላይ ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ተጋባዥ መምህራን፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ የኪነ ጥበብ ባለሙያዎች በተገኙበት የምረቃው ብስራት ችቦ ይለኮሳል። ስነ ጽሑፍን፣ ኪነ ጥበብን፣ አሃዝንና ልዩ ልዩ የጥበብ ውጤቶችን በመልክ አሰናድታ ለሀገር እነሆ ያለች እናት ቤተ ክርስቲያን ዛሬም መምህራንና የኪነ ጥበብ ባለሙያ ልጆቿን በመጋበዝ የደብረ መንክራት አቡነ ተክለ ሃይማኖት ገዳም ሕንጻ ምረቃ ማብሰሪያ በጉተራ አዳራሽ አሰናድታ ልጆቿን ኑልኝ እንዳትቀሩ